መዝሙረ ዳዊት ምዕራፍ 1 ከቁጥር 1 ጀምሮ። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሠራው ሁሉ ይከናወንለታል። አባትና ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ዛሬ ወደ አንተ በጸሎታችን እንድትሰማን፣ በጸሎታችን መልስን እንድትሰጠን በፊትህ ሆነን እንጸልያለን። ዛሬም አዲስን ምዕራፍ ሰጥተናል። አዲስንም ቀን ስለሰጠን እናመሰግናለን። በዚህ ሰዓት ሆነን በአንተ ፊት ተንበርክከን እንጸልያለን። በእያንዳንዳችን ሕይወት ላይ ቅዱሱን ያንተን መንፈስ በኃይል እንድትለቅልንን ዛሬ እንጸልያለን። የጸሎታችን መልስ እንደተመለሰ የምናውቀው መንፈስ ቅዱስ በላያችን ላይ እንደመጣ ስናውቅ ነው። አባት ሆይ መንፈስህ ያለ መከልከል ያለ ስፍር በእኛ ላይ በኢየሱስ ስም በሙላት ይለቀቅልን። ጸሎታችን ይመለስ። በፊትህ ተንበርክከናል፣ ተሸንፈናል። እግዚአብሔር ሆይ ያንተ ብቃት፣ ያንተ ችሎታ፣ ያንተ ብርታት በእኛ ላይ ይገለጥ። ሃሌሉያ። ዛሬም ደግሞ እንጸልያለን። ክብር ለጌታ ለኢየሱስ ይሁን። የሚመልስ አምላክ አለ። የእኛ አምላክ እንደ አሕዛብ አምላክ አይደለም። የእነርሱ አምላክ ራሳቸው በእጃቸው የቀረጹት፣ ነገር ግን እነሱን መስማት የማይችል ጆሮ እንዲኖረው አድርገው የቀረጹት፣ ግን መስማት የማይችል እግር እንዲኖረው ያደረጉት፣ ነገር ግን ማይሄድ እጅ ያለው ነገር ግን መስራት የማይችል መዳሰስ የማይችል መንካት የማይችል ዓይን ያለው አድርገው ሰርተው፣ ነገር ግን ዓይኑ ማያይ ሊያይ የማይችል ጆሮ አለው፣ ጆሮ ግን ሊሰማቸው የማይችል አፍ ያለውን ምስል ሰርተው አፍ አለው፣ ነገር ግን በአንደበቱ አውርቶ የማያውቅ የተቀረጸ ምስል። የነሱ አምላክ የአሕዛብ አምላክ ሊመልስላቸው የማይችል ሊሰማቸው የማይችል ሊያያቸው የማይችል የተቀረጸ የቆመ ምስል ነው። ጌታ አባት ሆይ በኃይል እንጸልያለን። በኢየሱስ ስም ታድሶ ይሁንልን፣ እንደገና መለወጥ ይሁንልን፣ እንደገና መጽናት ይሁንልን፣ እንደገና መቆም ይሁንልን። በኃይል ነገሮቻችን ይቀየሩ፣ በኃይል ነገራችን ይሰራ። እግዚአብሔር ሆይ መታደስ ይሁንልን። ጌታ ቅዱስ እግዚአብሔር ሆይ በፊትህ እንንበረከካለን። አሁንም ደጋግመን ባንተ ፊት እንሆናለን። ኃይላችን ይታደስ፣ ጉልበታችን ይታደስ፣ የጸሎት አቅማችን ይመለስ። በጌታ በኢየሱስ ስም ከአሸናፊዎች በላይ ማድረግ የሚችል ያንተ ኃይል፣ ያንተ አቅም፣ ያንተ ብርታት በእኛ ላይ ይገለጥ፣ በሕይወታችን ላይ ይገለጥ፣ በሥራችን ላይ ይገለጥ፣ በመውጣት መግባታችን ላይ ይገለጥ። መንፈስ ቅዱስ ዛሬ የጉልበት ታድሶ፣ የልብ ታድሶ፣ የአእምሮ መታደስ በላያችን ላይ እንዲለቀቅ በጌታ በኢየሱስ ስም ብለን እንለምንሃለን። ጌታ ሆይ በኢየሱስ ስም አትለፈን፣ ሳትለውጠን እንደ ሌላ ሰው አድርገን ሳትቀይረን ማንነታችን ሳይነካ እግዚአብሔር ሆይ አትለፈን። መንፈስ ቅዱስ ባንተ ፊት ሆነናል። ከዚህ ሰዓት ጀምሮ በእያንዳንዱ ነገራችን ላይ ጣልቃ ገባ። በእያንዳንዱ የሕይወታችን ክፍል ላይ አንተ እለፍ። አንተ ኃይልን ግለጥ፣ ማዳንን አሳየን፣ ክብርህን አሳየን። እግዚአብሔር ሆይ እንደማንችል እየነገርን ያንተን መቻል ግን በእኛ ላይ እንጠራለን።
እኛ እንደማንችል እኛ አቅም እንደሌለን እያሳወቅን፣ ነገር ግን ያንተን ችሎታ ያንተን ብቃት በእኛ ላይ ደጋግመን እንጠራለን። ሕይወታችንን በኃይል ሙላው። በነገራችን ላይ አንተ ተገለጥ። በኑሯችን ላይ አንተ ተገለጥ። በስራችን ላይ አንተ ተገለጥ። በቤታችን ላይ አንተ ተገለጥ። በስራችን ላይ አንተ ተገለጥ። በኑሯችን ላይ አንተ ተገለጥ። መንፈስ ቅዱስ ደጋግሜ ጸልያለሁ፣ ደጋግሜ ጠይቃለሁ። በሕይወታችን ላይ ያንተ እጅ ይገለጥ። የማዳን ጉልበት በእኛ ላይ ይገለጥ። እግዚአብሔር ሆይ ክንድ በእኛ ላይ ይገለጥ። የማዳን እጅ በእኛ ላይ ይገለጥ። በጌታ በኢየሱስ ስም ብዬ ለምንሃለሁ። መንፈስ ቅዱስ ከዚህ ሰዓት ጀምሮ በኃይል ጠይቀሃለሁ። አንተ በእኛ ላይ ተገለጥ። አንተ በእኛ ላይ ተገለጥ። አንተ በእኛ ላይ ተገለጥ። ሕይወታችን ይቀየር፣ ሥራችን ይቀየር፣ ነገራችን ይለወጥ። በኢየሱስ ስም ብዬ ለምንሃለሁ። አባት ሆይ ከእንግዲህ ወዲህ በኢየሱስ ስም በእኛ ላይ የትኛውም አይነት የጠላት ፍላጻ፣ የጠላት ምሽግ፣ የጠላት እግዚአብሔር አባት ሆይ እቅድ እንዲፈርስ ዛሬ ጸልያለሁ። ኃይላችንን ያደከመ በኢየሱስ ስም በእኛ ላይ የተመከረ ምክር፣ በኢየሱስ ስም በቤታችን ላይ የተመከረ ምክር፣ በሕይወታችን ላይ የተመከረ ምክር፣ በጸሎታችን ስፍራ ላይ የተመከረ የጠላት ምክር በጌታ በኢየሱስ ስም ከዚህ ምሽት ጀምሮ ተገለበጠ። ለጸሎት በዚህ ስፍራ ባለን በእያንዳንዳችን ሕይወት ላይ የትኛውም የጠላት ምሽግ፣ የትኛውም የጠላት ኃይል፣ የትኛውም የክፉ መናፍስት አሰራር በጌታ በኢየሱስ ስም ተገለበጠ። ጸሎታችንን ለቆ ሄደ። ስራችንን ለቆ ሄደ። የእኛን ሐሳብ ለቆ ሄደ። በጌታ በኢየሱስ ስም ጉልበታችንን እየበዘበዘ ያለ እየበላ ያለ የእግዚአብሔር ቃል ሲናገር የእግዚአብሔር መንፈስ ባለበት በዚያ አርነት አለ ይላል። መንፈስ ቅዱስ ካለ አርነት አለ፣ መፈታት አለ፣ ነፃነት አለ። በዚህ ስፍራ ላይ የእግዚአብሔር መንፈስ ያለ ገደብ እየተንቀሳቀሰ ስለሆነ በእያንዳንዳችሁ ሕይወት ላይ የእግዚአብሔር መንፈስ በሙላት በእናንተ ላይ ይገለጣል። ሕይወታችሁ ይነካል፣ ሰውነታችሁ ይነካል፣ አእምሯችሁ ይነካል፣ ጤናችሁ ይነካል፣ ቤታችሁ ይነካል። የእግዚአብሔር ኃይል ያለ ገደብ ያለ እንከን በእናንተ ሕይወት ላይ በሙላት መገለጥ ይጀምራል። እውነቴን ነው የምላችሁ፣ አትከስሩም። እዚህ ስፍራ ላይ ታተርፉበታላችሁ፣ አትጎሉም። በሙላት ደግሞ እግዚአብሔር ሕይወታችሁን ይለውጠዋል። ታሪካችሁን እንደገና ይቀይረዋል። ስማችሁን እንደገና ይቀይራል። ማንነታችሁን እንደገና ይቀይራል። እግዚአብሔር በእናንተ ላይ የታወጀውን ምክር፣ በእናንተ ላይ የታወጀውን አዋጅ፣ በእናንተ ላይ የወጣውን እያንዳንዱን ነገር እግዚአብሔር ይገለብጥላችኋል። አባታችሁ መልካምን ነገር አደረገ። አባታችሁ በጎን ነገር በላያችሁ ላይ ገለጠላችሁ። ተአምራት በላያችሁ ላይ ሆነ። እግዚአብሔር እጁን ዘረጋላችሁ። እግዚአብሔር በላያችሁ ላይ መጣ። እግዚአብሔር በስራችሁ ላይ መጣ። እግዚአብሔር በኑሯችሁ ላይ መጣ። እግዚአብሔር የእናንተ በሆነ ነገር ላይ መጣ። በኢየሱስ ስም እናንተ ባልቻላችሁበት ጉዳይ ላይ፣ እናንተ አቅም ባነሳችሁ ጉዳይ ላይ፣ እናንተ አልቻልንም ባላችሁት ጉዳይ ላይ የእግዚአብሔር እጅ ተገለጠላችሁ። እግዚአብሔር አባት ሆይ እጅህን ስለዘረጋ ሕዝብህን ስለነካ በኢየሱስ ስም አመሰግናለሁ። ዛሬ የእግዚአብሔር እጅ በላያችሁ ላይ ተገለጠ። መልካምነቱ በፊታችሁ ላይ መጣ። ጌታ ቀየረው። እግዚአብሔር አባት ሆይ መሻገር በሕይወታችን ላይ ሆነ። በስራችን ላይ መሻገር ሆነ። በቤታችን መሻገር ሆነ። በኑሯችን ላይ መሻገር ሆነ። እግዚአብሔር ሆይ በእኛ ነገር ላይ አንተ ጣልቃ ስለገባ እናመሰግናለን። በሕይወታችን ላይ ጣልቃ ስለገባ እናመሰግናለን። አባት ሆይ ከዚህ ሰዓት ጀምሮ መሻገር ስለሆነልን፣ አልፎ መሄድ ስለሆነልን፣ መውጣት ስለሚሆንልን፣ በጉልበትህ ስለምትባርከን፣ በኃይልህ ስለምትባርከን በማላባሺ ዲግባ እግዚአብሔር ሆይ በጌታ በኢየሱስ ስም እግዚአብሔር አባት ሆይ እንደምንሻገር አምነ በፊትህ በኢየሱስ ስም እንጸልያለን። ዛሬ ማታ በእያንዳንዳችን ሕይወት ላይ መሻገር ይሁን። እግዚአብሔር ሆይ ቢዝነሳችን ተሻጋሪ ይሁን። ሕይወታችን ተሻጋሪ ይሁን። ገድቦ የያዘ በባህር የተከለለ በጌታ በኢየሱስ ስም አየሩን ሰንጥቀን እንድናልፍ የማይፈልግ አልፈን በሌላ ሀገር ላይ እንዲሳካልን የማይፈልግ ቪዛ የሚከለክል
መንገድ ዘጊ፣ አየሩን የሚዘጋ ባህሩን የሚዘጋ መንገዶቻችን ላይ አጥር ያስቀመጠ እንዳንሻገር ወጀብ የሚያስነሳ ማዕበልን የሚያስነሳ ኢየሱስ ይሻገሩ ዘንድ ግድ ባላቸው ጊዜ እንዲሻገሩ በተንቀሳቀሱ ሰዓት እኩለ ሌሊት ላይ በአራተኛው ምዕራፍ ማለትም 9 ሰዓት 10 ሰዓት ላይ ድቅድቅ ጨለማ በሆነ ሰዓት ማዕበልና ወጀብ ተነሳ። አስጨናቂ ጊዜ ሆነባቸው ሊሻገሩ በተነሱበት ሰዓት። ነገር ግን መከራው በረታባቸው፣ ጭንቀቱ በረታባቸው። ሊያመልጡ የማይችሉበት አይነት ሁኔታ ውስጥ ገቡ። ምክንያቱም መሻገራቸውን የጠላ መንፈስ አለ። ማለፋቸውን የጠላ ንፋስና ወጀብ አለ። ይውላችሁ ልትነሱ ልትሻገሩ በተነሳችሁ ጊዜ ማዕበሉን የሚያስነሳው መንፈስ ይሞታል። ወጀቡን የሚያስነሳው መንፈስ ይሞታል። እናንተ ዛሬ አልፋችሁ እንድትሻገሩ በጌታ በኢየሱስ ስም የሚረዳችሁን የሰማይን እጅ ከእግዚአብሔር መቀበል ይሆንላችኋል። ይውላችሁ አትሰጥሙ። ወደ ማዶ ትሻገራላችሁ። ወደ ቀጣዩ ምዕራፍ ትሻገራላችሁ። ወደ ቀጣዩ የቢዝነስ ዓለም ትሻገራላችሁ። ወደ ጤናችሁ ወዳለበት ትሻገራላችሁ። ዛሬ ከችግሮቻችሁ ተለይታችሁ እግዚአብሔር ወደሚወደው ወደዚያ ስፍራ ወደ መሻገር ይሆንላችኋል። የሚያሻግራችሁ እጅ በኢየሱስ ስም ይመጣል ወደ እናንተ። እግዚአብሔር አባቶች ስለረዳቸው ስለዚህ ሰዓት አመሰግናለሁ። ጉልበትህ ስለተለቀቀ፣ አቅምህ ስለተለቀቀ፣ ጸጋ በላያቸው ላይ በሙላት ስለመጣ አመሰግናለሁ። እጆች ይረዱኝ ዘንድ አቅም እንድትሆነኝ ብቃት እንድትሆነኝ ደጋግሜ እጠራለሁ። አንተ ስትረዳኝ ብቃትን አገኛለሁ። አንተ ስትረዳኝ ቀዳሚ እሆናለሁ። አንተ ስትረዳኝ ካዘገምኩበት እፈጥናለሁ። አንተ ስትረዳኝ በአራቱም አቅጣጫ ፍሬ ማፍራት ይሆንልኛል። በትዳሬ፣ በጤናዬ፣ በስራዬ በኢየሱስ ስም በልጆቼ ሕይወት ላይ ፍሬያማ መሆን ይሆንልኛል። በቢዝነሴ፣ በፕሮጀክቶቼ፣ በማስበው ነገር ሁሉ ክንውን ይሆንልኛል። መባረክን ባርከኝ። እግዚአብሔር ሆይ ያንተ በረከት በውስጧ ሞት የለባትም። ያንተ በረከት በውስጧ ሐዘን የለባትም። ያንተ በረከት በውስጧ ሳይድ ኢፌክት የለም። ኔክስት ሞት ይሁን ምን አስቦ ይሁን እያንዳንዱ ሰው ሊያደርግ ያለውን ነገር ሲያደርግ በውስጡ መርዝን ቀብቶ ነው የሚሰጣችሁ። ቢኮዝ ሳይድ ኢፌክት አለው። የሆነን ነገር አስቦ ነው የሚያደርገው፣ ወይም የሆነን ነገር አቅዶ ነው። የሆነ ወጥመድ ውስጥ የሆነ ሰርክል ውስጥ እስክትገባላት ነው ነገሮችን ሊያደርግላችሁ የሚችለው። ሜቢ ሰው ሲያስብ ከብዙ በጥቂቱ ነው እግዚአብሔራዊ ልብን ይዞ የሚመጣው ወደ ሕይወታችሁ። እኔ ግን እነግራችኋለሁ እግዚአብሔር የሚሰጣችሁ በረከት ግን ፈጽሞ የማይጎልበት ምንም እንከን የሌለበት ምንም በውስጡ ኔጌቲቭ ነገር የሌለበት ሙሉ በሙሉ እግዚአብሔር ሊያሳርፍ የሚችለውን በረከት ነው ሊሰጥ የሚችለው። ይህንን በረከት በላይ ላይ እጠራለሁ። ይህንን እግዚአብሔርን ክንውን ሰው ሊሰጥ የማይችለውን በረከት ሰው ሊያደርግልህ የማይችለውን የሰማይን ክንውን እግዚአብሔር በሕይወትህ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በሕይወትሽ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ አብረውኝ ለሚጸልዩ በእግዚአብሔር ፊት ለሚተጉ በኢየሱስ ስምና ስልጣን መከናወንንና መባረክን በኢየሱስ ስም ተናገርኩኝ። የእግዚአብሔርን እጅ ኃይል ክንውን በኢየሱስ ስም ጠርቻለሁ። የእግዚአብሔርን በረከት በሕይወታችሁ ላይ ጠራለሁ። ተናገሩ። እግዚአብሔር የሚባርክ አምላክ ነው። አብርሃምን እግዚአብሔር እንደዚህ አለው። ኦሪት ዘፍጥረት ምዕራፍ 22 የእግዚአብሔር ቃል ሲናገር በእውነት በረከትን እባርክሃለሁ፣ በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ! የእናንተ በረከት የማይቋረጥ ይሆናል። የእናንተ በረከት የማይጎል ይሆናል። የእናንተ በረከት ጠላቶቻችሁን ከዙሪያችሁ ላይ ማስወጣት ይጀምራል።
ቴሪቶሪያችሁን ማግዘፍ የሚችል የእናንተን ግዛት ማስፋት የሚችል የእግዚአብሔር በረከት ብቻ ነው። አያችሁ፣ እግዚአብሔር ሲመጣ ድንበር የለሽ ይሆናል በረከታችሁ። እግዚአብሔር ሕይወታችሁ ላይ ሲገለጥ፣ ቤታችሁ ላይ ሲገለጥ፣ ስራችሁ ላይ ሲገለጥ፣ ሜሬጃችሁ ላይ ሲገለጥ፣ ክንውናችሁ ዳርቻ ይሄ ድንበር የሌለው የእግዚአብሔር በረከት ወደ ሕይወታችሁ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስምና ስልጣን ከየትኛውም አይነት ሊሚቴሽን፣ ከየትኛውም አይነት ገደብ፣ ከየትኛውም አይነት ከማትፈልጉት ሕይወት ወጥታችሁ በኢየሱስ ስም እንደ ምድር አሸዋ እንደ ሰማይ ከዋክብት የምትበዙበትን የሰማይን በረከት በቤታችሁ ላይ ጠራለሁ፣ በኑሯችሁ ላይ ጠራለሁ፣ በስራችሁ ላይ ጠራለሁ፣ በእናንተ የሕይወት ስርዓት ላይ እጠራለሁ። እግዚአብሔር ቅዱሱ አምላካችን በስራ ላይ ነውና ስራውን ደግሞ ጥንቅቅ አድርጎ በእናንተ ሕይወት ላይ ይሰራል። ጌታ አባት ሆይ በጌታ በኢየሱስ ስም አምላኬ የሚናፍቁትን በረከት ወደ ሕይወታቸው እንድታመጣ፣ ወደ ስራቸው እንድታመጣ፣ ወደ ኑሯቸው እንድታመጣ፣ ወደ አገልግሎታቸው እንድታመጣ፣ ወደ ቤታቸው እንድታመጣ እኔ ዛሬ እጸልያለሁ። እግዚአብሔር ሆይ ከሚጠባበቁት ነገር ጋር ይገናኙ ዘንድ፣ በኢየሱስ ስም ይጨባበጡ ዘንድ እኔ ዛሬ እጸልያለሁ። መልካም እጅ በኢየሱስ ስም በእኛ ላይ ይገለጥ። ሕይወታችን በሙላት ይለወጥ። ስራችን በሙላት ይለወጥ። የእኛን ነገር እግዚአብሔር ሆይ እንድትነካው ከዚህ ሰዓት ጀምሮ በኃይል ጸልያለሁ። እግዚአብሔር ሆይ ገደብ የሌለው ድንበር የማይዘው ሰዎች ሊገድቡትና ሊያስቆሙት የማይችሉት የሰማይ በረከት በኢየሱስ ስም ካንተ ዘንድ ከአርያም ዘንድ ከእግዚአብሔር ከዙፋኑ እንዲለቀቅ እኔ ዛሬ ጸልያለሁ። ኃይል ይለቀቅ። ያንተ ኃይል ይለቀቅ። የማዳን ጉልበት ይለቀቅ። የእጆች ሥራ በእኛ ላይ ይታዩ፣ ይገለጡ። እግዚአብሔር ሆይ እጅ ክንድ በኢየሱስ ስም ታጽናን። በበረከት አስበን። ኃይል በእኛ ላይ ይለቀቅ። መንፈስ በእኛ ላይ ይለቀቅ። ብርታት በእኛ ላይ ይገለጥ። የበረከት አቅም በእኛ ላይ ይገለጥ። መባረካችን ለኛ ጥቅም ሳይሆን ያንተ በረከት ያንተን ማንነት በእኛ ላይ ይገልጥ ዘንድ ባርከን። ስምህ በእኛ ላይ ይታወቅ ዘንድ ባርከን። ያንተ ማንነት የሰማይ ጠረን እግዚአብሔር እንደረዳን ይታወቅልን ዘንድ፣ እግዚአብሔር እንደለወጠን እንዘምርልህ ዘንድ፣ በአሕዛብ ፊት ምስክር ሆነን እንቆምልህ ዘንድ እግዚአብሔር ሆይ በሙላት ባርከን። ከአሕዛብ አናንስም። በኢየሱስ ስም ምድር ላይ ከሚኖሩ ዛሬ ታይተው ነገ ከሚጠፉ ከነሱ በኢየሱስ ስም የሚያንሰን ሕይወት አንኖርም። ለምን? እግዚአብሔር በሰጠን ሕይወት እግዚአብሔር ከፍ ባለ የበረከት ኃይል እንድትባርከንና በረከትህ ደግሞ በአደባባይ እንዲወጣ ስምህ እንዲታወቅ ያንተ ሕይወት በእኛ ላይ በሙላት እንዲገለጥ ዛሬ በፊት እንበረከካለን። በአንተ ፊት እንጸልያለን። ሃሌሉያ። ጌታ አባት ሆይ ባርከን። መባረክን ኃይል ይገለጥ። ማዳን በእኛ ላይ ይገለጥ። የበረከት እጆች በእኛ ላይ ይገለጡ። ክንድ በእኛ ላይ ይገለጥ። እጆች በእኛ ላይ ይገለጡ። እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ለአልቬርሜንቶ ክብር ላንተ ለኢየሱስ ክብር 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 ላንተ ይገባሃል። ጌታ ሆይ ላንተ ክብር ይገባሃል። ኢየሱስ ላንተ ክብር ይገባሃል። ኢየሱስ ሃሌሉያ። በሰዎችም በእግዚአብሔርም ፊት ሙሉ አድርጎ የሚያቆም የእግዚአብሔር በረከት በጌታ በኢየሱስ ስም በሙላት ይለቀቅ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም በእናንተ ሕይወት ላይ ይህንን በረከት ጠርቻለሁ። በዚህ በረከት መከናወን ሆነላችሁ። በጌታ በኢየሱስ ስም በስራችሁ ላይ መከናወን ሆነላችሁ። በኑሯችሁ ላይ፣ በትዳራችሁ ላይ በጌታ በኢየሱስ ስም በምትሰሩት ስራ ላይ የእግዚአብሔር በረከት ከጠላት እጅ የሚናጠቅ እግዚአብሔር በረከት ከክፉዎች የሚያስጥል እግዚአብሔር በረከት በእናንተ ሕይወት ላይ ዛሬ ተገለጠ። በእናንተ ሕይወት ላይ ዛሬ ተገለጠ። በኢየሱስ ስም ከወርዋሪዎች
ክፉን ነገር ከሚያንቀሳቅሱባችሁ የእግዚአብሔር በረከት የመጋረድ አቅም አለው። በግራ በቀኝ ሲወድቁ ታያለ እንጂ ወደ አንተ አይጠጉም። ይሄ የእግዚአብሔር በረከት ነው። እግዚአብሔር ሲባርክ እግዚአብሔር ፕሮቴክሽኑን ያበዛልሃል። እግዚአብሔር ሲባርክ ከክፉዎች እንድትጠበቅ ያደርጋል። ከእግዚአብሔር ኃይል የተነሳ መከናወን በምድሪቷ ሁሉ ላይ መውጣት ይጀምራል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ ይላል የእግዚአብሔር ቃል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል የእግዚአብሔር ቃል። ዛሬ በእግዚአብሔር በረከት የምትሞሉ እንጂ በኢየሱስ ስም በጭንቀት አትሞሉም፣ በውጥረት አትሞሉም፣ በችግር አትሞሉም፣ በሐዘን አትሞሉም። ለምን? የእግዚአብሔር በረከት በኢየሱስ ስም በሕይወታችሁ ሲሞላባችሁ አያለሁ። እግዚአብሔር በበረከቱ ሙሉ ሲያደርጋችሁ አያለሁ። ይሄ በረከት በሰዎች ሙሉ ሰው ሆናችሁ እንድትቆሙ ያደርጋችኋል። ጤናችሁ ሙሉ ሆኖ እንዲሆን ማድረግ የሚችል ጤናችሁ ሙሉ እንዲሆን፣ ስራችሁ ሙሉ እንዲሆን፣ ቢዝነሳችሁ ሙሉ እንዲሆን፣ ህይወታችሁ ሙሉ እንዲሆን፣ ጎዶሎ የሆነውን ህይወታችሁን፣ የማትፈልጉትን ህይወታችሁን፣ እግዚአብሔር ፊት መቆም የማትችሉበትን ያንን በሰው ፊት ድፍረት ያሳጣችሁን፣ ሞገስ አልባ ያደረጋችሁ እግዚአብሔር ምስክሬ ነው፣ የበረከት እጥረት ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። የእግዚአብሔር በረከት በላያችሁ ላይ ዛሬ መጣ። የእግዚአብሔር የክንውን በረከት፣ የእግዚአብሔር ምንጮችን የምትከፍት በረከት፣ የእግዚአብሔር በረከት በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። አምላኬ እንደ ባለጠግነቱ መጠን በበረከት በክርስቶስ በረከት እኮ ነው፣ በሰማያዊው በረከት እኮ ነው ዛሬ ሊያሳርፋችሁ ወደ እናንተ መጣ። ሕይወታችሁን ሊቀይር ወደ እናንተ መጣ። አምላኬ ሆይ በጌታ በኢየሱስ ስም በዚህ ስፍራ ላይ እንጸልያለን። ማዳንን አሳየን፣ ክብርህን ግለጥልን። እግዚአብሔር ሆይ እጆች በእኛ ላይ ይዘርጉ፣ ታላቅ ክንውን በእኛ ላይ ይሁን። ያንተ ኃይል፣ ያንተ ታላቅነት፣ የባለጠግነትህ ጥግ በእኛ ላይ ይገለጥ ዘንድ እንጸልያለን፣ እንጠራለን። ንካን፣ ለውጠን፣ እንደ ሌላ ሰው አድርገ ቀይረን። አባት ሆይ ለእኛ የወጣውን ያንን አሮጌውን ስም፣ ያንን አሮጌውን ማንነት በኃይል ለውጥልን፣ በኃይል ቀይርልን። ሕይወቴን ንካው፣ ታሪኬን ቀይረው በሉት። እግዚአብሔር መንካትም መለወጥም ታሪክን መስራት እንድትችሉ ማድረግ የሚችል መባረክን መባረክ የሚችል አምላክ ነው። ያቤጽ ምን አለ? አቤቱ መባረክን ባርከኝ፣ ሀገሬንም ምድሬንም አስፋ እንዳለ እግዚአብሔር ድንበራችሁን የሚያሰፋ በረከት፣ ሀገራችሁንን የሚያሰፋ በረከት፣ ካላችሁበት ስፍራ እንድትንቀሳቀሱ ማድረግን የሚችል በረከት ወደ እናንተ ሲያመጣ ከዚህ ሰዓት ጀምሮ ሲከናወንላችሁ ማየት ትጀምራላችሁ። ለምን ከተባለ እግዚአብሔር የሚባርክ የሚነካ የሚለውጥ አምላክ ስለሆነ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እጃቸው በእግዚአብሔር በረከት ይሞላ፣ ኪሳቸው በእግዚአብሔር በረከት ይሞላ፣ አካውንታቸው በእግዚአብሔር በረከት ይሞላ፣ ቤታቸው በእግዚአብሔር በረከት ይሞላ፣ ትዳራቸው በእግዚአብሔር በረከት ይሞላ፣ ጤናቸው በእግዚአብሔር በረከት ይሞላ፣ ስራቸው በእግዚአብሔር በረከት ይሞላ። በኢየሱስ ስም ኑሯቸው በእግዚአብሔር በረከት ይሞላ ይሞላ። ይሄ በረከት ወደ ቤታቸው እንደ ወንዝ ይፍሰስ። በኢየሱስ ስም የማያቋርጥ ፍሰት ወደ ሕይወታቸው እንዲመጣ ነው እጸልያለሁ። ከዚህ በፊት የምንጠራበትን ማንነት፣ ከዚህ በፊት የምንታወቅበትን መታወቂያ፣ ከዚህ በፊት የምንጠራበትን ስም እንድትለውጠው ያ ድሃው፣ ያቺ ድሃዋ፣ ያቺ በሽተኛዋ፣ ያቺ ችጋራሟ፣ ያቺ ነገር የሚጨነግፍባት፣ ያ ሰው ነገሩ ሁሉ የሚበላሽበት ተብሎ ስም ይወጣልን ሆኖ የምንኖርበት ዘመን አበቃ።
አሁን አንተ ትነካናለህ፣ አሁን አንተ ትጎበኛናለህ፣ አሁን አንተ ትለውጠናለህ፣ አሁን አንተ ታሪካችንን ትቀይረዋለህ። እንደ ሌላ ሰው፣ እንደ ሌላ ማንነት፣ እንደ ሌላ ኃይል እንዳለው ብርቱ እንደሆነ ሰው በኢየሱስ ስም ታሪካችንን ቀይረው፣ ኃይላችንን ቀይረው፣ ማንነታችንን ቀይረው፣ ቤታችንን ቀይረው፣ ያለንበትን ቤት ሁሉ ለውጥልን ጌታ ሆይ፣ ለውጥልን ጌታ ሆይ። በፊትህ ልንሆን መተን መልስን ይዘን እንሄዳለን። ስማችን በፊትህ ሆኖ እንደ ከዚህ በፊቱ ሰፈር ላይ እንደሚጠራው ስም አይደለም እግዚአብሔር ሲጠራ የሚጠራው። አንተ ብርቱ ኃያል ነው ሚለ፣ አንቺ ጀግና ሴት ነው ሚልሽ። እግዚአብሔር ሲመጣ እግዚአብሔር ሲጠራሽ እንደነሱ አይጠራሽም። አንቺ ደካማዋ አይልሽም፣ አንቺ የወደቅሽዋ አይልሽም፣ አንቺ ኃጢአተኛዋ አይልሽም። እግዚአብሔር በማንም ላይ አይፈርድም። እግዚአብሔር ፈራጅ አይደለም። እግዚአብሔር ያንቺን ኃጢአት፣ ያንቺን በሽታ፣ ያንቺን ድህነት፣ ያንቺን ችግር ከላይሽ ላይ መንቀል የሚፈልግ አምላክ እንጂ አንቺን በኃጢአትሽ የሚኮንን በችግርሽ ስም የሚሰጥ ባለሽ በዚያ በምትታወቂው መታወቂያሽ የሚያውቅሽ አምላክ አይደለም። እግዚአብሔር የሚጠራሽ ስም አለሽ። በቁልምጫ ስም የሚጠራ አምላክ አለሽ። በቁልምጫ ስም የሚጠራሽ አምላክ አለሽ። በቁልምጫ ስም ጠርቼሻለሁ እንዳለ አንተን የሚጠራ በቁልምጫ ስም ነው። ኢቭን ስምህን እግዚአብሔር ሲጠራ በቁልምጫ እንጂ እንዲሁ ዝም ብሎ እንደ ማንኛውም ሰው ሰፈር ላይ እንደሚጠራው እንደዚያውኛው ስም አትጠራም። እግዚአብሔር ሕይወትህን ለወጠው፣ ቤትህን ለወጠው፣ ስራህን ለወጠው። እግዚአብሔር ታሪክሽን ለወጠው። ልዑሉ ወደ ቤትሽ ገባ፣ ወደ ሕይወትሽ ገባ፣ ወደ ስራሽ ገባ። ይህ አምላክ አብሯችሁ እንዳለ ከሱ ጋር እንዳላችሁ እያወቃችሁ የምትጸልዩ ጸሎት እውነቴን ነው ምላችሁ ጠላቶቻችሁ ከፊታችሁ መቅለጥ ይጀምራል፣ መትነን ይጀምራል፣ ስፍራ መልቀቅ ይጀምራል። ለምን? ብቻችሁን ስትሆኑ የሚጎናተላችሁ፣ የሚተናኮላችሁ ነገር የሚፈልጋችሁ ጠላት ሁሉ እግዚአብሔር ሲገለጥ ግን ስፍራውን መልቀቅ ይጀምራል። በሽታ ብትሉ፣ አጋንንት ብትሉ፣ ድህነት ብትሉ፣ ጭንገፋ ብትሉ፣ የበር መዘጋት ብትሉ በእግዚአብሔር ፊት ስትሆኑ እግዚአብሔር አምላክ ምስክሬ ነው፣ መቀጠል አይችሉም። የእናንተን ስፍራ ለቀው ይሄዳሉ። ችግር የሆነባችሁ ነገር ሁሉ በእግዚአብሔር ፊት በመሆናችሁ እግዚአብሔር ነገሮቻችሁን ስለሚመልስላችሁ እንደ ከዚህ በፊቱ እንዳይቀጥል አድርጎ እግዚአብሔር ይለውጥላችኋል። ዛሬ መልካም ይሆናል። በጸሎት ደግሞ ወደ አንተ መጥተናል። መልካምነትህን እንድትገልጥ፣ ሕያውነትህን እንድታሳየን፣ ያንተን መልካም መዓዛና ጠረን እንድትገልጥ ጌታ ሆይ በፊትህ መሆንን መርጠናል። ከየትኛውም ሰው ጋር ከመሆን ይልቅ ካንተ ጋር መሆንን መርጠናል። የምናተርፈው ባንተ በመሆን ነው። በሕልውና ውስጥ በመቆየት ነው። አንተን በመፈለግ ውስጥ ነው። እግዚአብሔር አባት ሆይ አንተን ያለማቋረጥ እንፈልጋለን። ዳዊት በምድረ በዳ በውሃ ጥም ተይዞ ምግብ በሚያስፈልግበት ስፍራ ላይ ግን አንተን ነፍሴ ትፈልጋለች እያለ ሲናገር እንመለከታለን። ነፍሴ አንተን ትላለች። ዳዊት ያለው የሚመች ቦታ ላይ አይደለም፣ ቆንጆ ስፍራ ላይ ሆኖ አይደለም፣ ቤተ መንግሥትም ሆኖ አይደለም። ጭው ባለ ምድረ በዳ ላይ ውሃ በሌለበት ለሥጋው መብል በሌለበት ስፍራ ላይ ነገር ግን ጌታን ፈለገ። ምክንያቱም ሥጋ በሚመቸው ስፍራ ላይ ሆኖ አይደለም ጌታን የፈለገው። በማይመቸው ስፍራ ላይ ግን ጌታ ኮንፈርት ሊሰጠው እንደሚችል ያውቃል። በልቶ ከሚያገኘው እርካታ፣ ጠጥቶ ከሚያገኘው ጊዜያዊ እርካታ ይልቅ ዘላለማዊ የነፍስ እረፍት፣ ዘላለማዊ ደስታ ያለው በእግዚአብሔር ሕልውና ውስጥ በመቆየት ነው። ዛሬ ደግሞ አብረን እንጸልያለን። በዚህ ሕልውና ውስጥ ሆነን በሙላት በእግዚአብሔር ፊት እንቀርባለን። ነገሮቻችንን የሚቀይር፣ ቤታችን የሚቀይር፣ ያለንበትን ስፍራ የሚቀይር የእግዚአብሔር እጅ ወደ ሕይወታችን እንዲለቀቅ በሙላት እንዲመጣ እንደ ቃሉ በኢየሱስ ስም እንጸልያለን። ሊባርከን የተዘጋጀ እጅ አለ። ሊለውጠን የተዘጋጀ እጅ አለ። ለብዙዎች በረከት እንድንሆን የሚፈልግ እጅ አለ። ታሪካችንን ሊቀይር የሚፈልግ እጅ አለ።
ጣልቃ ሊገባ የሚፈልግ እጅ አለ። ይሄም እጅ የመለኮት እጅ ነው። ይሄም እጅ የእግዚአብሔር እጅ ነው። የታሪክን እግዚአብሔር አባት ታሪክን ሊቀይር፣ ሕይወታችንን ሊቀይር፣ ቤታችንን ሊቀይር ወደ እናንተ ስፍራ ወዳላችሁበት ወደ እናንተ እግዚአብሔር መጥቷል። አምላካችንና አባታችን ሆይ ጌታ ቅዱስ እግዚአብሔር በፊት ላንተ የሚገባውን ክብር እየሰጠን እንበረከካለን። አባት ሆይ ከዚህ ሰዓት ጀምሮ በኢየሱስ ስም በፊት እኛ መሆንን ስለመረጥን በፊት ደግሞ የምንጸልየውን ጸሎት ይዘን ቀርበናል። ጌታ ሆይ እንድትባርከን፣ ማንነታችንን እንድትቀይረው፣ እግዚአብሔር ሆይ በነገር ሁሉ ክንውንን የምትሰጥ አምላክ አንተ ነህ። እንድታከናውነን፣ ማንነታችንን እንድትለውጠው እግዚአብሔር ሆይ በገባንበት በወጣንበት ስፍራ ሁሉ ያንተ ስም በእኛ ላይ እንዲታወቅ፣ በአሕዛብ ዘንድ የከበረው ማንነትህ እንዲገለጥ፣ ከሰማይ ያንተ መዓዛ በእኛ ላይ ይገለጥ። ያንተ ስም በእኛ ላይ የተገለጠ ይሁን። አባት ሆይ እግዚአብሔር አምላካችን ሆይ እኛ ነቀፌታዎች ሆነን ሳይሆን አንተን የምናስከብር ድንቅ ልጆች ሆነን በምድር ላይ መንቀሳቀስ ይሁንልን። እግዚአብሔር ሆይ የተወሰደው ንግስናችን ይመለስ። የተነጠቅነውን ስማችንን ጌታ ሆይ እንደገና አድሰው፣ የቤታችንን ታሪክ ለውጠው። እግዚአብሔር ሆይ በፊት እንፈራ ነበረ። በፊት ብዙዎች ያከብሩን ነበረ። በፊት የኛ ስም ሲነሳ እሱ እኮ የምንባል ሰዎች ነን። ነገር ግን ዛሬ ላይ ካንተ ህልውና ስለራቅን፣ ካንተ ቤት ስለራቅን ንቀውናል፣ ተቀምተናል፣ ብዙ ነገር ላይ ይዝቱብናል። ጌታ መንፈስ ቅዱስ ሆይ ካንተ ጋር ያለውን ጤነኛ ግንኙነታችንን አድሰው፣ ቤታችንን ለውጠው፣ ሕይወታችንን ቀይረው። እግዚአብሔር ሆይ መፈራታችንን እንድታመጣው እኔ ጸልያለሁ። መከበርን የሚያስከብረው ያንተ ህልውና ወደኛ እንዲለቀቅ እኔ ዛሬ ጸልያለሁ። በምንገባበት ቢሮ፣ በምንወጣበት በየትኛውም ስፍራ መከበር ያለው በህልውና ውስጥ ነው። እግዚአብሔር ሆይ የሚያስከብረው ያንተ ማንነት፣ የሚያስከብረው ያንተ ታላቅ እጅ በጌታ በኢየሱስ ስም ወደኛ ይለቀቅ፣ ወደ ሕይወታችን ይለቀቅ፣ ወደ ስራችን ይለቀቅ፣ ወዳለንበት ስፍራ ሁሉ ይለቀቅ። ለኛ ዛሬ እግዚአብሔር አባት ሆይ ብርሃንን እንድታበራለን፣ የበረከትህን የባለጠግነትህን ብርሃን እንድታበራለን፣ ታላቅ እጅህን ታላቅ ክንውንን በእኛ ሕይወት ላይ እንድታደርግ በጌታ በኢየሱስ ስም ስንል እንለምናለን። ለነገሮቻችን ለውጥ የምትሰጥ፣ ለነገሮቻችን መፍትሄ የምትሰጥ፣ የሕይወት ለውጥ እኛ ላይ ማድረግ የምትችል ቅዱሱ ጌታ የዘላለም አምላክ ገናናው ኢየሱስ ዛሬ በጌታ በኢየሱስ ስም እንጠራሃለን። በእኛ ላይ በሕይወታችን ላይ ተገለጥ፣ በኑሯችን ላይ ተገለጥ፣ በስራችን ላይ ተገለጥ፣ ባለንበት በየትኛውም አይነት የሕይወት ስርዓታችን ላይ ተገለጥ። ጌታ አምላክ ሆይ አንተን ፈልገን መተናል፣ ፊትህን እናፍቃለን። ባንተ ዘንድ ደግሞ እግዚአብሔር ሆይ የሚያስከብረውን ህልውናህን የሚያስከብረውን ያንን መለኮታዊውን እጅህን በሙላት ዛሬ እንጠራለን። ጌታ ሆይ ክብርህ ይገለጥ፣ የማዳን እጅ በኛ ላይ ይምጣ፣ ክንድ በላያችን ላይ ይምጣ። ሰማያት ስለኛ በኢየሱስ ስም እግዚአብሔር አባት ሆይ መናገር ይጀምሩ። እግዚአብሔር ሆይ ስለኛ ሰማያት ይከፈቱ። ስለኛ እግዚአብሔር ሆይ ስለ ልጆች ስትል እግዚአብሔር ሆይ በበረከት አስበን። በአሕዛብም በኢየሱስ ስም በምድር ላይ ባሉ ሰዎች ሁሉ ያንተ ጉብኝት ይታወቅብን፣ ይገለጥብን። ጌታ ሆይ አስበን፣ እንደ ሌላ ሰው በኢየሱስ ስም ቀይረን፣ አዲስ ማንነት ስጠን፣ አዲስ ሕይወትን በእኛ ላይ ዝራብን። ጌታ መንፈስ ቅዱስ እንጠራሃለን። እግዚአብሔር ሆይ አስበን፣ ጎብኘን፣ ለውጠን፣ የታሪክ ለውጥ ይሁንልን። እግዚአብሔር ሆይ ልባችንን ባንተ ፊት እናንበረከካለን። ጉልበታችን ባንተ ፊት ይንበረከካል። ጊዜያችንን ባንተ ፊት እናጠፋለን። ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ኢየሱስ ሆይ እንለምንሃለን። የማዳንህ ኃይል ይገለጥ።
ክብርህ በእኛ ላይ ይገለጥ። ክንድህ በእኛ ላይ ይምጣ። የክብርህ ሙላት በእኛ ላይ ይገለጥ። እጅ በእኛ ላይ ይገለጥ። ኃይል በእኛ ላይ ይገለጥ። ያንተ የማዳን ጉልበት በእኛ ላይ ይገለጥ። መዓዛህን በእኛ ላይ ግለጠው ጌታ ሆይ። የተከለከልንበት ዓለም ውስጥ መግባት የምንችለው በመንፈስህ ስንሆን ነው። አንተ ስትነካን ነው፣ ስትባርከን ነው፣ ስትለውጠን ነው፣ ስትቀይረን ነው። ጌታ ሆይ በኢየሱስ ስም ለውጠን። እግዚአብሔር ሆይ መባረክ የምትችል ቅዱስ ገናና እግዚአብሔር አንተ ነህና እግዚአብሔር ሆይ ባርከን። የእግዚአብሔር ቃል ኦሪት ዘዳግም ምዕራፍ 28 ቁጥር 3 ላይ አንተ በከተማ ብሩክ ትሆናለህ፣ በእርሻም ብሩክ ትሆናለህ። የሆድህም ፍሬ፣ የምድርህም ፍሬ፣ የከብትህም ፍሬ፣ የላምህም ርቢ፣ የበግህም ርቢ ብሩክ ይሆናል። ይህንን በረከት መባረክ የሚችል ይህንን ክንውን መስጠት የሚችል የእግዚአብሔር በረከት በኢየሱስ ስም ወደ ቤታችን ይለቀቅ፣ ወደ ኑሯችን ይለቀቅ፣ ወደ ስራችን ይለቀቅ። በስራችን ብዛት፣ በትጋታችን ብዛት፣ በኃይላችን ብዛት እኛ ልንባረክ አንችልም። የሚባርከው የሰማይ ኃይል የሚያከናውነው ያንተ እጅ በጌታ በኢየሱስ ስም በእኛ ላይ በኃይል ይለቀቅ። እንቅብህም በዋቃም ብሩክ ይሆናል እንደሚል ቃል ጓዳህንም ጭምር የሚባርክ እንቅብህ ላይ ያለውንም ጭምር መባረክ የሚችል መሶብህ ላይ ያለውን የምትበላውን እንጀራን የሚባርክ እግዚአብሔር ነውና ሊባርክ ይገባል፣ ሊያከናውን ይገባል፣ ለብዙ ሕዝብ ጉባኤ ሊያደርግ ይገባል። አንተ እኮ በዚህ ሰዓት እህል ላይኖር ይችላል። ቤትህ ላይ ብዙ ነገር ጎሎብህ ሊሆን ይችላል። ብዙ የሚያስፈልጉ ነገሮች እኮ ሕይወት ላይ ሊኖሩ ይችላሉ። ነገር ግን ሊባርክሽ የሚችል ለብዙ ሕዝብ በረከት ሊያረግሽ የሚችል አባት ሊያረግ የሚፈልግ የሰማይ እጅ ወደ አንተ ቤት ይመጣል። የሰማይ እጅ ወደ አንቺ ሕይወት ይመጣል። ከዚህ ከሰማይ እጅ ጋር ዛሬ በጌታ በኢየሱስ መገናኘት ሆነላችሁ። እግዚአብሔር አምላካችን ሆይ ጎብኘን፣ አስበን፣ እንደ ሌላ ሰው አድርገ ለውጠን። ከዚህ በፊት የምንጠራበትን ማንነት፣ ከዚህ በፊት የምንታወቅበትን መታወቂያ፣ ከዚህ በፊት የምንጠራበትን ስም እንድትለውጠው ያ ድሃው፣ ያቺ ድሃዋ፣ ያቺ በሽተኛዋ፣ ያቺ ችጋራሟ፣ ያቺ ነገር የሚጨነግፍባት፣ ያ ሰው ነገሩ ሁሉ የሚበላሽበት ተብሎ ስም ይወጣልን ሆኖ የምንኖርበት ዘመን አበቃ። አሁን አንተ ትነካናለህ። አሁን አንተ ትጎበኛናለህ። አሁን አንተ ትለውጠናለህ። አሁን አንተ ታሪካችንን ትቀይረዋለህ። እንደ ሌላ ሰው፣ እንደ ሌላ ማንነት፣ እንደ ሌላ ኃይል እንዳለው ብርቱ እንደሆነ ሰው በኢየሱስ ስም ታሪካችንን ቀይረው፣ ኃይላችንን ቀይረው፣ ማንነታችንን ቀይረው፣ ቤታችንን ቀይረው፣ ያለንበትን ቤት ሁሉ ለውጥልን ጌታ ሆይ፣ ለውጥልን ጌታ ሆይ። በፊትህ ልንሆን መተን መልስን ይዘን እንሄዳለን። ስማችን በፊትህ ሆኖ እንደ ከዚህ በፊቱ ሰፈር ላይ እንደሚጠራው ስም አይደለም እግዚአብሔር ሲጠራ የሚጠራው። አንተ ብርቱ ኃያል ነው ሚለ፣ አንቺ ጀግና ሴት ነው ሚልሽ እግዚአብሔር ሲመጣ፣ እግዚአብሔር ሲጠራሽ እንደነሱ አይጠራሽም። አንቺ ደካማዋ አይልሽም። አንቺ የወደቅሽዋ አይልሽም። አንቺ ኃጢአተኛዋ አይልሽም። እግዚአብሔር በማንም ላይ አይፈርድም። እግዚአብሔር ፈራጅ አይደለም። እግዚአብሔር ያንቺን ኃጢአት፣ ያንቺን በሽታ፣ ያንቺን ድህነት፣ ያንቺን ችግር ከላይሽ ላይ መንቀል የሚፈልግ አምላክ እንጂ አንቺን በኃጢአትሽ የሚኮንን በችግርሽ ስም የሚሰጥ ባለሽ በዚያ በምትታወቂው መታወቂያሽ የሚያውቅሽ አምላክ አይደለም። እግዚአብሔር የሚጠራሽ ስም አለሽ። በቁልምጫ ስም የሚጠራ አምላክ አለሽ። በቁልምጫ ስም የሚጠራሽ አምላክ አለሽ። በቁልምጫ ስም ጠርቼሻለሁ እንዳለ አንተን የሚጠራ በቁልምጫ ስም ነው። ኢቭን ስምህን እግዚአብሔር ሲጠራ በቁልምጫ እንጂ እንዲሁ ዝም ብሎ እንደ ማንኛውም ሰው ሰፈር ላይ እንደሚጠራው እንደዚያውኛው ስም አትጠራም። እግዚአብሔር ሕይወትህን ለወጠው፣ ቤትህን ለወጠው፣ ስራህን ለወጠው። እግዚአብሔር ታሪክሽን ለወጠው። ልዑሉ ወደ ቤትሽ ገባ፣ ወደ ሕይወትሽ ገባ፣ ወደ ስራሽ ገባ፣
ወደ ጤናሽ ገባ፣ ወደ ኑሮሽ ገባ፣ ኢየሱስ ገባ። አንተ እግዚአብሔር ምስክሬ ነው፣ የጠበቅከው ሌላ ነው፣ ግን ካልጠበቅከው በረከት ጋር መገናኘት ሆኖልሃል። ካላሰብከው ክንውን ጋር መገናኘት ሆኖልሃል። እግዚአብሔር ካየልህ ካዘጋጀልህ በረከት ጋር በኢየሱስ ስም በዚህ ምሽት እግዚአብሔር እንዲህ ሲያገናኝ አያለው። ነገሮች እግዚአብሔር አምላክ በነገሮች ላይ ጣልቃ ገባ፣ በሕይወትህ ላይ ጣልቃ ገባ። ቤትህን እግዚአብሔር ለወጠው፣ ስራህን እግዚአብሔር ለወጠው፣ አገልግሎትህን እግዚአብሔር ለወጠው። ባለበት ስፍራ እንዳትቀር አድርጎ እግዚአብሔር ቀየረ። ማንነትህ ተለወጠ፣ ሕይወትህ ተለወጠ፣ ስራህ ተለወጠ፣ ቤትህ ተለወጠ፣ አገልግሎትህ ተለወጠ። በኢየሱስ ስም ቢዝነሳችሁ ተቀየረ። ከዚህ ምሽት ጀምሮ እግዚአብሔር ጣልቃ ገባላችሁ። ባላችሁበት ስፍራ ተደብቃችሁ አትቀሩም፣ ተሰውራችሁ አትቀሩም። እግዚአብሔር ከዚያ ከተደበቃችሁበት በአለቅት ንቃቃት በገደል መሸሸጊያ ውስጥ ካላችሁበት በጨለማ ካላችሁበት መውጣትን ያደርግላችኋል፣ መውጣትን ያደርግላችኋል። ወጣው 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 የምትሉበት ጊዜ ነው። እግዚአብሔር ለብዙ ሕዝብ በረከት ያደርጋችኋል፣ በረከት ያደርጋችኋል። ባላችሁበት ስፍራ ባላችሁበት በየትኛውም አይነት ቦታ እግዚአብሔር ለናንተ ቅድሚያ ሲሰጣችሁ አያለሁ፣ ቅድሚያ ሲሰጣችሁ አያለሁ። ነገሮቻችሁ ተቀየረ፣ ቤታችሁ ተቀየረ። እግዚአብሔር ጎበኛችሁ፣ እግዚአብሔር አሰበኝ፣ እግዚአብሔር ቤቴን ለወጠው፣ እግዚአብሔር መታሰብን አደረገልኝ ብላችሁ የምታወሩበት ምሽት ሆነላችሁ፣ ብላችሁ የምትናገሩበት ምሽት ሆነላችሁ። የእግዚአብሔር እጅ በላያችሁ ላይ ተገለጠ። መልካም የሆነው የሰማይ እጅ በላያችሁ ላይ ተገለጠላችሁ። ዛሬ እግዚአብሔር ጉብኝቱን በላያችሁ ላይ አድርጓል። ደስ ይበላችሁ። ባላችሁበት ስፍራ አትጠወልጉም፣ አትደርቁም፣ አትከስሩም። መንፈስ ቅዱስ በላያችሁ ላይ መልካም ሐሳቡን መልካም እጁን ዘርግቶላችኋል። እሰይ ደስ ይበላችሁ። እግዚአብሔር ረዳችሁ፣ እግዚአብሔር አገዛችሁ፣ እግዚአብሔር በጽድቅ አቆማችሁ፣ እግዚአብሔር ለክብር አቆማችሁ። በነገር ሁሉ መከናወን እድል ፋንታችሁ ሆኗል። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በነገር ሁሉ መውጣት ሆነላችሁ። ከዚያ ከማይመጥናችሁ ከጨለማው ዓለም መውጣት ሆነላችሁ። ክንድህ በእኛ ላይ እንዲገለጥ፣ የማዳን ጉልበት በእኛ ላይ እንዲገለጥ፣ በኢየሱስ ስም የሚያሻግረው ክንድህ በእኛ ላይ እንዲገለጥ እግዚአብሔር አባት ሆይ በፊትህ እንጸልያለን። እግዚአብሔር አምላክ ሆይ መሻገር ይሁን፣ በስራችን መሻገር ይሁንልን፣ በኑሯችን መሻገር ይሁንልን። ጠላቶቻችን ካስቀመጡበት የአንዳንዱን ገደብ በኢየሱስ ስም አልፎ መሄድ ይሁንልን። ልዑል እግዚአብሔር ሆይ አሻግረን አሻግረን አሻግረን፣ እጃችን ይዘ አውጣን። በጌታ በኢየሱስ ስም መውጣት ይሁንልን። ከየትኛውም አይነት ገደብ ከየትኛውም አይነት ከያዘን ነገር በጌታ በኢየሱስ ስም ሃሌሉያ ሃሌሉያ። የሚያሻግረው ያንተ ጸጋ መሻገር ይሆንልን ዘንድ በፊት ሞገስን አግኝተናል። በፊት የጸጋን ጉልበት አውቀናል። አሁን ደግሞ በኃይል መሻገር ይሁን። አሁን ደግሞ እንደ ቃል መሻገር ይሁንልን። በመንፈስ አቅም መውጣት ይሁንልን። እግዚአብሔር ጸጋንና መንፈስን ሙላብን፣ ኃይልን አስታጥቀን። የናዝሬቱ ኢየሱስ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እግራችን የያዘ እግሮቻችን ላይ የገባ የሚያዘገየው መንፈስ ከኛ ላይ ይመታ። እግዚአብሔር ሆይ ጠላት ያስቀመጠውን ገደብ አልፈን መሻገር ይሁንልን። በጌታ በኢየሱስ ስም መውጣት ይሁንልን። ወጣው ተሻገርኩኝ ወደ ድሌ፣ ወደ በረከቴ ወዳለበት፣ ክንውኔ ወዳለበት፣ ባለጠግነቴ ወዳለበት፣ ደስታዬ ወዳለበት፣ ስኬቴ ወዳለበት፣ እግዚአብሔር ወዳዘጋጀልኝ፣ እግዚአብሔር አምላክ ወዳስቀመጠው ወደዚያ ስፍራ መውጣት ሆነልኝ። ወደዚያ ስፍራ መውጣት ሆነልኝ። በጌታ በኢየሱስ ስምና ስልጣን ከዚህ ሰዓት ጀምሮ በኃይል መውጣት ሆነ።
በኃይል መውጣት ሆነ። እግዚአብሔር የሚያዘገየውን መንፈስ ከላያችሁ ላይ መጥቶታል። የሚያዘገየውን የጠላትን እጅ ክንድ በኢየሱስ ስም ሰብሮታል። እግዚአብሔር ጦሩን የፈርዖንን ጦር ፈረሱንና ፈረሰኛውን ተዋጊዎቹን በባህር የጣለ እግዚአብሔር አብሯችሁ ሊሻገሩ በሚፈልጉ በእስራኤላውያን ዘንድ በኢየሱስ ስም ካለ ሀብት ሊካፈሉ እየተከተሉ ሊይዟቸው እያሳደዱ ካሉ ከክፎች ከግብፃውያን ሰራዊት ያስመለጠ የእግዚአብሔር እጅ ቤትን ያስመልጠሃል። ከጠላት እጅ ከሚከተል ለዘመናት እንዳትሻገር ከሚያሳድድ ሊይዝ ከሚፈልግ ሊያስገብር ከሚፈልግ ከጠላት እጅ በጌታ በኢየሱስ ስም እግዚአብሔር አስመለጠ። እግዚአብሔር ልዑል ቅዱስ አባት አስመለጠ። ወጥመድ ተሰበረ፣ እኛም አመለጠን ይላል ቃሉ። ማምለጥ ሆኖላችኋል። መያዝ አይሆንም በጌታ በኢየሱስ ስም። በስውር በእናንተ ላይ የተጠመደ የጠላት ወጥመድ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በኃይል ተሰበረ። እናንተን አስሮ የያዘ እናንተን ተብትቦ የያዘ እናንተ ላይ የተከማቸ የመከራ ጉልበት የመከራ ኃይል ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ተገለበጠ። እግዚአብሔር ድል ሲሰጣችሁ አያለሁ። እግዚአብሔር ሞገስ ሲሰጣችሁ አያለሁ። እግዚአብሔር ባለጠግነትን ሲሰጣችሁ አያለሁ። እግዚአብሔር ክንውንን ሲሰጣችሁ አያለሁ። እግዚአብሔር በስኬት ሲባርካችሁ አያለሁ። አልፋችሁ መሻገር ሲሆንላችሁ አያለሁ። በጌታ በኢየሱስ ስምና ስልጣን ከየትኛውም ከተያዛችሁበት ስፍራ ወደፊት የምትወጡበት ጊዜ ደረሰ። ሰዓቱ ደረሰ። ከአለት ንቃቃት ከገደል መሸሸጊያ ያለሽ ርግብ ሆይ ድምፅሽን አሰሚ። ነይ ውበትሽን ገለጪ በአደባባይ ድምፅሽን አሰሚ። ነይ ውበትሽን መልክሽን አሳይ። እግዚአብሔር ከተደበቅሽበት የሚያወጣበትን ዘመን አምጥቶልሻል። ከተሰወርሽበት የምትወጪበት ጊዜ ነው። ከአለት ንቃቃት ከገደል መሸሸጊያ ተደብቀሽ ለብዙ ዘመን የኖርሽ አንቺ ሴት አሁን የምትወጪበት ጊዜ ነው። አሁን የምትገለጪበት ጊዜ ነው። በአደባባይ የምትታይበት ጊዜ ነው። ለሰዎች የምታንጸባርቂበት ጊዜ ነው። የክብርሽ ጊዜ ደረሰ። የባለጠግነትሽ ጊዜ ደረሰ። ክንውን ያጣሽበት ቦታ ሁሉ ላይ የእግዚአብሔር እጅ በክንውን ኃይል ወደ አንቺ ሲመጣ አይቻለሁ። እግዚአብሔር በክንውን ሲነካችሁ አያለሁ። በጌታ በኢየሱስ ስም መከናወን ሆነላችሁ። በነገር ሁሉ ስኬትን የሚሰጥ ባለጠግነትን የያዘ የሰማይ ደጅ በጌታ በኢየሱስ ስም በኃይል ወደ እናንተ ተለቀቀ። ወደ ኑሯችሁ፣ ወደ ቤታችሁ፣ ወደ ስራችሁ፣ ወዳላችሁበት ስፍራ ሁሉ የእግዚአብሔር የባለጠግነት እጅ በኢየሱስ ስም ተገለጠ። ከዚህ ምሽት ጀምሮ የእግዚአብሔር ጣት በላያችሁ ላይ መጣች። የእግዚአብሔር ጣት በላያችሁ ላይ ተገለጠ። የእግዚአብሔር ክንድ በላያችሁ ላይ ተገለጠ። ሊያወጣችሁ መጥቷልና ሊቀይራችሁ መጥቷልና በኃይል በዚህ ስፍራ በክብር ተንበርክከን በእግዚአብሔር ፊት እንጸልያለን። መልስን የምትሰጥ አንተ ነህ። እግዚአብሔር ሆይ ለነገሮች መፍትሄ ያለህ አንድ ቅዱስ ታማኝ አምላክ አንተ ብቻ ነህ። ዛሬ በፊትህ እንጸልያለን። በነገር ሁሉ መልካምን ነገር እንድታደርግ፣ በነገር ሁሉ ቸርነትን እንድታደርግ፣ በነገር ሁሉ ያንተን በጎነት እንድትገልጥ እኔ በጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ በሄዱበት ስፍራ ሁሉ ጭንገፋ አይሆንም። በሄዱበት ስፍራ ሁሉ በራቸውን የሚዘጋ እጅ ተሰብሯል። በሄዱበት ስፍራ ሁሉ በረገጡበት ከተማ በሚወጡበት በሚገቡበት ስፍራ ሁሉ የእግዚአብሔር ሞገስ በላያቸው ላይ ይረፍ። መውጣትንና መግባትን እግዚአብሔር አደረገላቸው። እግዚአብሔር ቅድሚያ ሰጣቸው። እግዚአብሔር የሚያሳርፈውን ክንድ በላያችሁ ላይ ገለጠ። መልካም ሆነላችሁ። የእግዚአብሔር መልካምነት በላያችሁ ላይ ተገለጠ። ሰማይ ስለ እናንተ
ዝቅ አለ። ሰማይ ስለናንተ ተገለጠ። መልካም የሆነው የሰማይ እጅ በላያችሁ ላይ ተገለጠ። እግዚአብሔር ቀደመ። ሰማይ በእናንተ ላይ ዘንበል አለ። በስራችሁ ላይ ዘንበል አለ። በኑሯችሁ ላይ ዘንበል አለ። እግዚአብሔር መከራሽን አስረስቷል። መከራህን አስረስቷል። እግዚአብሔር ቀደመ። ሰማያዊ በሆነ ባለጠግነት እግዚአብሔር ባዘጋጀልህ በረከት በጌታ በኢየሱስ ስም መታሰብ ሆኖልሃል። መውጣት ሆኖልሃል። መከናወን ሆኖልሃል። ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም በምንጸልይበት በዚህ ስፍራ በኃይል ስለተገለጥክ፣ ሙላትህ ስለተገለጠ፣ መገኘትህ በዚህ ስላለ እህቶቼን ስለምትረዳ፣ ወንድሞቼን ስለምትረዳ፣ በሩቅ ያሉ በቅርብ ያሉ ስለሚነኩ ባሉበት ስፍራ እንደሚጠበቁ አውቄ እግዚአብሔር ሆይ በፊትህ በኃይል ጸልያለሁ። ከኔ ጋር በዚህ ስፍራ በጸሎት ለተንበረከኩ አብሮኝ ለሚጸልዩ ባሉበት ስፍራ ሁሉ እንድታገኛቸው እንድትነካቸው እኔ ጸልያለሁ። ማንነትህ ይገለጥ። በሕይወታችን ላይ ክብር ይገለጥ። የሚረዳው ያንተ ጸጋ በሙላት ይምጣ። እግዚአብሔር ሆይ የማዳንን ጉልበት አሳየን። የክብርን ጉልበት አሳየን። በጌታ በኢየሱስ ስም ቤታቸው ይነካ፣ ሕይወታቸው ይነካ፣ ስራቸው ይነካ። ባሉበት ስፍራ ደርቀው አይቅሩ። የሚያለመልም ጸጋ በላያቸው ላይ ይምጣ። የሚያለመልም የእግዚአብሔር ጸጋ በላያቸው ላይ ይለቀቅ። ቤታቸው ይነካ፣ ስራቸው ይነካ፣ ሕይወታቸው ትዳራቸው ይነካ። በእግዚአብሔር ጸጋ መለምለም ይሁንላቸው። በእግዚአብሔር የመንፈስ ጉልበት መውጣት ይሁንላቸው። ቅዱስ 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 ያለና የነበርክ ለዘላለምም የምትኖር እግዚአብሔር በዚህ ስፍራ ነገሮችን ልትለውጥ ስላለህ አከብራለሁ። መልስን የምትሰጥ አምላክ እናመሰግናለን። ሃሌሉያ ሃሌሉያ። ስለ ሰማን እናመሰግናለን። በዚህ ስፍራ በኢየሱስ ስም በምስጋና ደግሞ ወደ አንተ መጣለሁ። ጸሎቴን ስለሰማህ አመሰግናለሁ። የልመናዬን ጩኸት ስለሰማህ አመሰግናለሁ። የጠየቅኩትን ጥያቄ ስላልከለከልከኝ አመሰግናለሁ። የጸለይኩበት ርዕስ ደግሞ ተመልሶ ስለማገኘው አመሰግናለሁ። ቤቴን ስለነካው አመሰግናለሁ። ኑሮዬን ስለነካው አመሰግናለሁ። ማንም ሊደርስ በማይችልበት ስፍራ ላይ ደርሰህ ሕይወቴን የቀየርክ አምላክ አመሰግናለሁ። ክብር ምስጋና ላንተ ይሁን። ዕውቅና ሰጥሃለሁ። እግዚአብሔር ሆይ ስምህን ከዘላለም እስከ ዘላለም ከትውልዴ ጀምሮ እስከሚመጣው አዲሱ ትውልድ ጭምር በዘሬ በኢየሱስ ስም እግዚአብሔር አባት ሆይ ተከብረህ ትኖራለህ። ክንድህ በእኛ ላይ እንዲገለጥ፣ የማዳን ጉልበት በእኛ ላይ እንዲገለጥ፣ በኢየሱስ ስም የሚያሻግረው ክንድህ በእኛ ላይ እንዲገለጥ እግዚአብሔር አባት ሆይ በፊትህ እንጸልያለን። እግዚአብሔር አምላክ ሆይ መሻገር ይሁን። በስራችን መሻገር ይሁንልን። በኑሯችን መሻገር ይሁንልን። ጠላቶቻችን ካስቀመጡበት የአንዳንዱን ገደብ በኢየሱስ ስም አልፎ መሄድ ይሁንልን። ልዑል እግዚአብሔር ሆይ አሻግረን እጃችን ይዘህ አውጣን። በጌታ በኢየሱስ ስም መውጣት ይሁንልን። ከየትኛውም አይነት ገደብ ከየትኛውም አይነት ከያዘን ነገር በጌታ በኢየሱስ ስም ሃሌሉያ የሚያሻግረው ያንተ ጸጋ መሻገር ይሆንልን ዘንድ በፊት ሞገስን አግኝተናል። በፊት የጸጋን ጉልበት አውቀናል። አሁን ደግሞ በኃይል መሻገር ይሁን። አሁን ደግሞ እንደ ቃል መሻገር ይሁንልን። በመንፈስ አቅም መውጣት ይሁንልን። እግዚአብሔር ጸጋንና መንፈስን ሙላብን። ኃይልን አስታጥቀን። የናዝሬቱ ኢየሱስ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እግራችን የያዘ እግሮቻችን ላይ የገባ የሚያዘገየው መንፈስ ከኛ ላይ ይመታ። እግዚአብሔር ሆይ ጠላት ያስቀመጠውን ግድብ አልፈን መሻገር ይሁንልን። በጌታ በኢየሱስ ስም መውጣት ይሁንልን። ወጣው ተሻገርኩኝ ወደ ድሌ፣ ወደ በረከቴ ወዳለበት፣
ክንውኔ ወዳለበት፣ ባለጠግነቴ ወዳለበት፣ ደስታዬ ወዳለበት፣ ስኬቴ ወዳለበት እግዚአብሔር ወዳዘጋጀልኝ እግዚአብሔር አምላክ ወዳስቀመጠው ወደዚያ ስፍራ መውጣት ሆነልኝ። ወደዚያ ስፍራ መውጣት ሆነልኝ በጌታ በኢየሱስ ስምና ስልጣን። ከዚህ ሰዓት ጀምሮ በኃይል መውጣት ሆነ። በኃይል መውጣት ሆነ። እግዚአብሔር የሚያዘገየውን መንፈስ ከላያችሁ ላይ መጥቶታል። የሚያዘገየውን የጠላትን እጅ ክንድ በኢየሱስ ስም ሰብሮታል። እግዚአብሔር አባት እግዚአብሔር ጦሩን የፈርዖንን ጦር ፈረሱንና ፈረሰኛውን ተዋጊዎቹን በባህር የጣለ እግዚአብሔር አብሯችሁ ሊሻገሩ በሚፈልጉ በእስራኤላውያን ዘንድ በኢየሱስ ስም ካለ ሀብት ሊካፈሉ እየተከተሉ ሊይዟቸው እያሳደዱ ካሉ ከክፎች ከግብፃውያን ሰራዊት ያስመለጠ የእግዚአብሔር እጅ ቤትን ያስመልጠሃል። ከጠላት እጅ ከሚከተል ለዘመናት እንዳትሻገር ከሚያሳድድ ሊይዝ ከሚፈልግ ሊያስገብር ከሚፈልግ ከጠላት እጅ በጌታ በኢየሱስ ስም እግዚአብሔር አስመለጠ። እግዚአብሔር አስመለጠ። እግዚአብሔር ልዑል ቅዱስ አባት አስመለጠ። ወጥመድ ተሰበረ፣ እኛም አመለጠን ይላል ቃሉ። ማምለጥ ሆኖላችኋል። መያዝ አይሆንም በጌታ በኢየሱስ ስም። በስውር በእናንተ ላይ የተጠመደ የጠላት ወጥመድ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በኃይል 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 ተሰበረ 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 ተሰበረ። እናንተን አስሮ የያዘ እናንተን ተብትቦ የያዘ እናንተ ላይ የተከማቸ የመከራ ጉልበት የመከራ ኃይል ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ተገለበጠ ተገለበጠ ተገለበጠ። እግዚአብሔር ድል ሲሰጣችሁ አያለሁ። እግዚአብሔር ሞገስ ሲሰጣችሁ አያለሁ። እግዚአብሔር ባለጠግነትን ሲሰጣችሁ አያለሁ። እግዚአብሔር ክንውንን ሲሰጣችሁ አያለሁ። እግዚአብሔር በስኬት ሲባርካችሁ አያለሁ። አልፋችሁ መሻገር ሲሆንላችሁ አያለሁ። በጌታ በኢየሱስ ስምና ስልጣን የትኛውም ከተያዛችሁበት ስፍራ ወደፊት የምትወጡበት ጊዜ ደረሰ። ሰዓቱ ደረሰ። ከአለት ንቃቃት ከገደል መሸሸጊያ ያለሽ ርግብ ሆይ ድምፅሽን አሰሚ። ነይ ውበትሽን ግለጪ በአደባባይ ድምፅሽን አሰሚ። ነይ ውበትሽን መልክሽን አሳይ። እግዚአብሔር ከተደበቅሽበት የሚያወጣበትን ዘመን አምጥቶልሻል። ከተሰወርሽበት የምትወጪበት ጊዜ ነው። ከአለት ንቃቃት ከገደል መሸሸጋ ተደብቀሽ ለብዙ ዘመን የኖርሽ አንቺ ሴት አሁን የምትውጪበት ጊዜ ነው። አሁን የምትገለጪበት ጊዜ ነው። በአደባባይ የምትታይበት ጊዜ ነው። ለሰዎች የምታንጸባርቂበት ጊዜ ነው። የክብርሽ ጊዜ ደረሰ። የክብርሽ ጊዜ ደረሰ። የባለጠግነትሽ ጊዜ ደረሰ። ክንውን ያጣሽበት ቦታ ሁሉ ላይ የእግዚአብሔር እጅ በክንውን ኃይል ወደ አንቺ ሲመጣ አይቻለሁ። እግዚአብሔር በክንውን ሲነካችሁ አያለሁ። በጌታ በኢየሱስ ስም መከናወን ሆነላችሁ። በነገር ሁሉ ስኬትን የሚሰጥ ባለጠግነትን የያዘ የሰማይ ደጅ በጌታ በኢየሱስ ስም በኃይል ወደ እናንተ ተለቀቀ። በኃይል ወደ እናንተ ተለቀቀ። ወደ ኑሯችሁ፣ ወደ ቤታችሁ፣ ወደ ስራችሁ፣ ወዳላችሁበት ስፍራ ሁሉ የእግዚአብሔር የባለጠግነት እጅ በኢየሱስ ስም ተገለጠ። ከዚህ ምሽት ጀምሮ የእግዚአብሔር ጣት በላያችሁ ላይ መጣች። የእግዚአብሔር ጣት በላያችሁ ላይ ተገለጠ። የእግዚአብሔር ክንድ በላያችሁ ላይ ተገለጠ። ሊያወጣችሁ መጥቷልና ሊቀይራችሁ መጥቷልና በኃይል በዚህ ስፍራ በክብር ተንበርክከን በእግዚአብሔር ፊት እንጸልያለን። መልስን የምትሰጥ አንተ ነህ። እግዚአብሔር ሆይ ለነገሮች መፍትሄ አለህ። አንድ ቅዱስ ታማኝ አምላክ አንተ ብቻ ነህ። ዛሬ በፊትህ እንጸልያለን። በነገር ሁሉ መልካምን ነገር እንድታደርግ፣ በነገር ሁሉ ቸርነትን እንድታደርግ፣ በነገር ሁሉ ያንተን በጎነት እንድትገልጥ እኔ በጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ በሄዱበት ስፍራ ሁሉ ጭንገፋ አይሆንም። በሄዱበት ስፍራ ሁሉ በራቸውን የሚዘጋ እጅ ተሰብሯል።
በሄዱበት ስፍራ ሁሉ፣ በረገጡበት ከተማ፣ በሚወጡበት በሚገቡበት ስፍራ ሁሉ የእግዚአብሔር ሞገስ በላያቸው ላይ ይረፍ። መውጣትንና መግባትን እግዚአብሔር አደረገላቸው። እግዚአብሔር ቅድሚያ ሰጣቸው። እግዚአብሔር የሚያሳርፈውን ክንድ በላያችሁ ላይ ገለጠ። መልካም 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 ሆነላችሁ። የእግዚአብሔር መልካምነት በላያችሁ ላይ ተገለጠ። ሰማይ ስለናንተ ዝቅ አለ። ሰማይ ስለናንተ ተገለጠ። መልካም የሆነው የሰማይ እጅ በላያችሁ ላይ ተገለጠ። እግዚአብሔር ቀደመ። ሰማይ በእናንተ ላይ ዘንበል አለ። በስራችሁ ላይ ዘንበል አለ። በኑሯችሁ ላይ ዘንበል አለ። እግዚአብሔር መከራሽን አስረስቷል። መከራህን አስረስቷል። እግዚአብሔር ቀደመ። ሰማያዊ በሆነ ባለጠግነት እግዚአብሔር ባዘጋጀልህ በረከት በጌታ በኢየሱስ ስም መታሰብ ሆኖልሃል። መውጣት ሆኖልሃል። መከናወን ሆኖልሃል። ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም በምንጸልይበት በዚህ ስፍራ በኃይል ስለተገለጥክ፣ ሙላትህ ስለተገለጠ፣ መገኘትህ በዚህ ስላለ፣ እህቶቼን ስለምትረዳ፣ ወንድሞቼን ስለምትረዳ፣ በሩቅ ያሉ በቅርብ ያሉ ስለሚነኩ ባሉበት ስፍራ እንደሚጠበቁ አውቄ እግዚአብሔር ሆይ በፊትህ በኃይል ጸልያለሁ። ከኔ ጋር በዚህ ስፍራ በጸሎት ለተንበረከኩ አብሮኝ ለሚጸልዩ ባሉበት ስፍራ ሁሉ እንድታገኛቸው እንድትነካቸው እኔ ጸልያለሁ። ማንነትህ ይገለጥ። በሕይወታችን ላይ ክብር ይገለጥ። የሚረዳው ያንተ ጸጋ በሙላት ይምጣ። እግዚአብሔር ሆይ የማዳንን ጉልበት አሳየን። የክብርን ጉልበት አሳየን። በጌታ በኢየሱስ ቤታቸው ይነካ፣ ሕይወታቸው ይነካ፣ ስራቸው ይነካ። ባሉበት ስፍራ ደርቀው አይቅሩ። የሚያለመልም ጸጋ በላያቸው ላይ ይምጣ። የሚያለመልም የእግዚአብሔር ጸጋ በላያቸው ላይ ይለቀቅ። ቤታቸው ይነካ፣ ስራቸው ይነካ፣ ሕይወታቸው ትዳራቸው ይነካ። በእግዚአብሔር ጸጋ መለምለም ይሁንላቸው። በእግዚአብሔር የመንፈስ ጉልበት መውጣት ይሁንላቸው። ቅዱስ 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 ያለና የነበርክ ለዘላለምም የምትኖር እግዚአብሔር በዚህ ስፍራ ነገሮችን ልትለውጥ ስላለህ አከብራለሁ። መልስን የምትሰጥ አምላክ እናመሰግናለን። ሃሌሉያ ሃሌሉያ። ስለ ሰማን እናመሰግናለን። በዚህ ስፍራ በኢየሱስ ስም በምስጋና ደግሞ ወደ አንተ መጣለሁ። ጸሎቴን ስለሰማህ አመሰግናለሁ። የልመናዬን ጩኸት ስለሰማህ አመሰግናለሁ። የጠየቅኩትን ጥያቄ ስላልከለከልከኝ አመሰግናለሁ። የጸለይኩበት ርዕስ ደግሞ ተመልሶ ስለማገኘው አመሰግናለሁ። ቤቴን ስለነካው አመሰግናለሁ። ኑሮዬን ስለነካው አመሰግናለሁ። ማንም ሊደርስ በማይችልበት ስፍራ ላይ ደርሰህ ሕይወቴን የቀየርክ አምላክ አመሰግናለሁ። ክብር ምስጋና ላንተ ይሁን። ዕውቅና ሰጥሃለሁ። እግዚአብሔር ሆይ ስምህን ከዘላለም እስከ ዘላለም ከትውልዴ ጀምሮ እስከሚመጣው አዲሱ ትውልድ ጭምር ያመሰግናል። አዲሱንም ትውልድ ጭምር በዘሬ በኢየሱስ ስም እግዚአብሔር አባት ሆይ ተከብረህ ትኖራለህ። እጆች ይረዱኝ ዘንድ አቅም እንድትሆነኝ ብቃት እንድትሆነኝ ደጋግሜ እጠራለሁ። አንተ ስትረዳኝ ብቃትን አገኛለሁ። አንተ ስትረዳኝ ቀዳሚ እሆናለሁ። አንተ ስትረዳኝ ካዘገምኩበት እፈጥናለሁ። አንተ ስትረዳኝ በአራቱም አቅጣጫ ፍሬ ማፍራት ይሆንልኛል። በትዳሬ፣ በጤናዬ፣ በስራዬ በኢየሱስ ስም በልጆቼ ሕይወት ላይ ፍሬያማ መሆን ይሆንልኛል። በቢዝነሴ፣ በፕሮጀክቶቼ፣ በማስበው ነገር ሁሉ ክንውን ይሆንልኛል። መባረክን ባርከኝ። እግዚአብሔር ሆይ ያንተ በረከት በውስጧ ሞት የለባትም። ያንተ በረከት በውስጧ ሐዘን የለባትም። ያንተ በረከት በውስጧ ሳይድ ኢፌክት የለም። ኔክስት ሞት ይሁን ምን አስቦ ይሁን እያንዳንዱ ሰው ሊያደርግ ያለውን ነገር ሲያደርግ በውስጡ መርዝን ቀብቶ ነው የሚሰጣችሁ። ቢኮዝ ሳይድ ኢፌክት አለው። የሆነን ነገር አስቦ ነው የሚያደርገው፣ ወይም የሆነን ነገር አቅዶ ነው። የሆነ ወጥመድ ውስጥ የሆነ ሰርክል ውስጥ እስክትገባላት ነው ነገሮችን ሊያደርግላችሁ የሚችለው። ሜቢ ሰው ሲያስብ ከብዙ በጥቂቱ ነው
እግዚአብሔራዊ ልብን ይዞ የሚመጣው ወደ ሕይወታችሁ። እኔ ግን እነግራችኋለሁ እግዚአብሔር የሚሰጣችሁ በረከት ግን ፈጽሞ የማይጎልበት ምንም እንከን የሌለበት ምንም በውስጡ ኔጌቲቭ ነገር የሌለበት ሙሉ በሙሉ እግዚአብሔር ሊያሳርፍ የሚችለውን በረከት ነው ሊሰጥ የሚችለው። ይህንን በረከት በላይ ላይ እጠራለሁ። ይህንን እግዚአብሔርን ክንውን ሰው ሊሰጥ የማይችለውን በረከት ሰው ሊያደርግልህ የማይችለውን የሰማይን ክንውን እግዚአብሔር በሕይወትህ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በሕይወትሽ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ አብረውኝ ለሚጸልዩ በእግዚአብሔር ፊት ለሚተጉ በኢየሱስ ስምና ስልጣን መከናወንንና መባረክን በኢየሱስ ስም ተናገርኩኝ። የእግዚአብሔርን እጅ ኃይል ክንውን በኢየሱስ ስም ጠርቻለሁ። የእግዚአብሔርን በረከት በሕይወታችሁ ላይ ጠራለሁ። ተናገሩ። እግዚአብሔር የሚባርክ አምላክ ነው። አብርሃምን እግዚአብሔር እንደዚህ አለው። ኦሪት ዘፍጥረት ምዕራፍ 22 የእግዚአብሔር ቃል ሲናገር በእውነት በረከትን እባርክሃለሁ፣ በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ! የእናንተ በረከት የማይቋረጥ ይሆናል። የእናንተ በረከት የማይጎል ይሆናል። የእናንተ በረከት ጠላቶቻችሁን ከዙሪያችሁ ላይ ማስወጣት ይጀምራል። ቴሪቶሪያችሁንም ማግዘፍ የሚችል የእናንተን ግዛት ማስፋት የሚችል የእግዚአብሔር በረከት ብቻ ነው። አያችሁ፣ እግዚአብሔር ሲመጣ ድንበር የለሽ ይሆናል በረከታችሁ። እግዚአብሔር ሕይወታችሁ ላይ ሲገለጥ፣ ቤታችሁ ላይ ሲገለጥ፣ ስራችሁ ላይ ሲገለጥ፣ ሜሬጃችሁ ላይ ሲገለጥ፣ ክንውናችሁ ዳርቻ ይሄ ድንበር የሌለው የእግዚአብሔር በረከት ወደ ሕይወታችሁ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስምና ስልጣን ከየትኛውም አይነት ሊሚቴሽን፣ ከየትኛውም አይነት ገደብ፣ ከየትኛውም አይነት ከማትፈልጉት ሕይወት ወጥታችሁ በኢየሱስ ስም እንደ ምድር አሸዋ እንደ ሰማይ ከዋክብት የምትበዙበትን የሰማይን በረከት በቤታችሁ ላይ ጠራለሁ፣ በኑሯችሁ ላይ ጠራለሁ፣ በስራችሁ ላይ ጠራለሁ፣ በእናንተ የሕይወት ስርዓት ላይ እጠራለሁ። እግዚአብሔር ቅዱሱ አምላካችን በስራ ላይ ነውና ስራውን ደግሞ ጥንቅቅ አድርጎ በእናንተ ሕይወት ላይ ይሰራል። ጌታ አባት ሆይ በጌታ በኢየሱስ ስም አምላኬ የሚናፍቁትን በረከት ወደ ሕይወታቸው እንድታመጣ፣ ወደ ስራቸው እንድታመጣ፣ ወደ ኑሯቸው እንድታመጣ፣ ወደ አገልግሎታቸው እንድታመጣ፣ ወደ ቤታቸው እንድታመጣ እኔ ዛሬ እጸልያለሁ። እግዚአብሔር ሆይ ከሚጠባበቁት ነገር ጋር ይገናኙ ዘንድ በኢየሱስ ስም ይጨባበጡ ዘንድ እኔ ዛሬ እጸልያለሁ። መልካም እጅ በኢየሱስ ስም በእኛ ላይ ይገለጥ። ሕይወታችን በሙላት ይለወጥ። ስራችን በሙላት ይለወጥ። የእኛን ነገር እግዚአብሔር ሆይ እንድትነካው ከዚህ ሰዓት ጀምሮ በኃይል እጸልያለሁ። እግዚአብሔር ሆይ ገደብ የሌለው ድንበር የማይዘው ሰዎች ሊገድቡትና ሊያስቆሙት የማይችሉት የሰማይ በረከት በኢየሱስ ስም ካንተ ዘንድ ከአርያም ዘንድ ከእግዚአብሔር ከዙፋኑ እንዲለቀቅ እኔ ዛሬ ጸልያለሁ። ኃይል ይለቀቅ። ያንተ ኃይል ይለቀቅ። የማዳን ጉልበት ይለቀቅ። የእጆች ሥራ በእኛ ላይ ይታዩ፣ ይገለጡ። እግዚአብሔር ሆይ እጅ ክንድ በኢየሱስ ስም ታጽናን። በበረከት አስበን። ኃይል በእኛ ላይ ይለቀቅ። መንፈስ በእኛ ላይ ይለቀቅ። ብርታት በእኛ ላይ ይገለጥ። የበረከት አቅም በእኛ ላይ ይገለጥ። መባረካችን ለኛ ጥቅም ሳይሆን ያንተ በረከት ያንተን ማንነት በእኛ ላይ ይገልጥ ዘንድ ባርከን። ስምህ በእኛ ላይ ይታወቅ ዘንድ ባርከን። ያንተ ማንነት የሰማይ ጠረን እግዚአብሔር እንደረዳን ይታወቅልን ዘንድ፣ እግዚአብሔር እንደለወጠን እንዘምርልህ ዘንድ፣ በአሕዛብ ፊት ምስክር ሆነን እንቆምልህ ዘንድ እግዚአብሔር ሆይ በሙላት ባርከን። ከአሕዛብ አናንስም።
በኢየሱስም ምድር ላይ ከሚኖሩ ዛሬ ታይተው ነገ ከሚጠፉ ከነሱ በኢየሱስም የሚያንሰን ሕይወት አንኖርም። ለምን? እግዚአብሔር በሰጠን ሕይወት እግዚአብሔር ከፍ ባለ የበረከት ኃይል እንድትባርከንና በረከት ደግሞ በአደባባይ እንዲወጣ ስምህ እንዲታወቅ ያንተ ሕይወት በእኛ ላይ በሙላት እንዲገለጥ ዛሬ በፊት እንበረከካለን፣ በአንተ ፊት እንጸልያለን። ሃሌሉያ። ጌታ አባት ሆይ ባርከን፣ መባረክን ኃይል ይገለጥ፣ ማዳን በእኛ ላይ ይገለጥ፣ የበረከት እጆች በእኛ ላይ ይገለጡ፣ ክንድ በእኛ ላይ ይገለጥ፣ እጆች በእኛ ላይ ይገለጡ። እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ለአልቬርሜንቶ ክብር ላንተ ለኢየሱስ፣ ክብር ላንተ ይገባሃል። ጌታ ሆይ ላንተ ክብር ይገባሃል ኢየሱስ፣ ላንተ ክብር ይገባሃል ኢየሱስ። ሃሌሉያ። በሰዎችም በእግዚአብሔርም ፊት ሙሉ አድርጎ የሚያቆም የእግዚአብሔር በረከት በጌታ በኢየሱስ ስም በሙላት ይለቀቅ። እዚህ ሰዓት ጀምሮ በጌታ በኢየሱስ ስም በእናንተ ሕይወት ላይ ይህንን በረከት ጠርቻለሁ። በዚህ በረከት መከናወን ሆነላችሁ። በጌታ በኢየሱስ ስም በስራችሁ ላይ መከናወን ሆነላችሁ። በኑሯችሁ ላይ፣ በትዳራችሁ ላይ በጌታ በኢየሱስ ስም በምትሰሩት ስራ ላይ የእግዚአብሔር በረከት፣ ከጠላት እጅ የሚናጠቅ የእግዚአብሔር በረከት፣ ከክፉዎች የሚያስጥል የእግዚአብሔር በረከት በእናንተ ሕይወት ላይ ዛሬ ተገለጠ። በእናንተ ሕይወት ላይ ዛሬ ተገለጠ። በኢየሱስ ስም ከወርዋሪዎች ክፉን ነገር ከሚያንቀሳቅሱባችሁ የእግዚአብሔር በረከት የመጋረድ አቅም አለው። በግራ በቀኝ ሲወድቁ ታያለ እንጂ ወደ አንተ አይጠጉም። ይሄ የእግዚአብሔር በረከት ነው። እግዚአብሔር ሲባርክ እግዚአብሔር ፕሮቴክሽኑን ያበዛልሃል። እግዚአብሔር ሲባርክ ከክፉዎች እንድትጠበቅ ያደርጋል። ከእግዚአብሔር ኃይል የተነሳ መከናወን በምድሪቷ ሁሉ ላይ መውጣት ይጀምራል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ ይላል የእግዚአብሔር ቃል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል የእግዚአብሔር ቃል። ዛሬ በእግዚአብሔር በረከት የምትሞሉ እንጂ በኢየሱስም በጭንቀት አትሞሉም፣ በውጥረት አትሞሉም፣ በችግር አትሞሉም፣ በሐዘን አትሞሉም። ለምን? የእግዚአብሔር በረከት በኢየሱስም በሕይወታችሁ ሲሞላባችሁ አያለሁ። እግዚአብሔር በበረከቱ ሙሉ ሲያደርጋችሁ አያለሁ። ይሄ በረከት በሰዎች ሙሉ ሰው ሆናችሁ እንድትቆሙ ያደርጋችኋል። ጤናችሁ ሙሉ ሆኖ እንዲሆን ማድረግ የሚችል ጤናችሁ ሙሉ እንዲሆን፣ ስራችሁ ሙሉ እንዲሆን፣ ቢዝነሳችሁ ሙሉ እንዲሆን፣ ህይወታችሁ ሙሉ እንዲሆን፣ ጎዶሎ የሆነውን ህይወታችሁን፣ የማትፈልጉትን ህይወታችሁን፣ እግዚአብሔር ፊት መቆም የማትችሉበትን ያንን በሰው ፊት ድፍረት ያሳጣችሁን፣ ሞገስ አልባ ያደረጋችሁ እግዚአብሔር ምስክሬ ነው፣ የበረከት እጥረት ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። የእግዚአብሔር በረከት በላያችሁ ላይ ዛሬ መጣ። የእግዚአብሔር የክንውን በረከት፣ የእግዚአብሔር ምንጮችን የምትከፍት በረከት፣ የእግዚአብሔር በረከት በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። አምላኬ እንደ ባለጠግነቱ መጠን በበረከት በክርስቶስ በረከት እኮ ነው፣ በሰማያዊው በረከት እኮ ነው ዛሬ ሊያሳርፋችሁ ወደ እናንተ መጣ። ሕይወታችሁን ሊቀይር ወደ እናንተ መጣ። አምላኬ ሆይ በጌታ በኢየሱስ ስም በዚህ ስፍራ ላይ እንጸልያለን። ማዳንን አሳየን፣ ክብርህን ግለጥልን። እግዚአብሔር ሆይ እጆች በእኛ ላይ ይዘርጉ፣ ታላቅ ክንውን በእኛ ላይ ይሁን። ያንተ ኃይል፣ ያንተ ታላቅነት፣ የባለጠግነትህ ጥግ በእኛ ላይ ይገለጥ ዘንድ እንጸልያለን፣ እንጠራለን። ንካን፣ ለውጠን፣
እንደሌላ ሰው አድርገህ ቀይረን። አባት ሆይ ለኛ የወጣውን ያንን አሮጌውን ስም ያንን አሮጌውን ማንነት በኃይል ለውጥልን፣ በኃይል ቀይርልን። ሕይወቴን ንካው፣ ታሪኬን ቀይረው በሉት። እግዚአብሔር መንካትም መለወጥም ታሪክን መስራት እንድትችሉ ማድረግ የሚችል መባረክ የሚችል አምላክ ነው። ያቤጽ ምን አለ? አቤቱ መባረክን ባርከኝ፣ ሀገሬንም ምድሬንም አስፋ እንዳለ እግዚአብሔር ድንበራችሁን የሚያሰፋ በረከት፣ ሀገራችሁንን የሚያሰፋ በረከት ካላችሁበት ስፍራ እንድትንቀሳቀሱ ማድረግን የሚችል በረከት ወደ እናንተ ሲያመጣ ከዚህ ሰዓት ጀምሮ ሲከናወንላችሁ ማየት ትጀምራላችሁ። ለምን ከተባለ እግዚአብሔር የሚባርክ የሚነካ የሚለውጥ አምላክ ስለሆነ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እጃቸው በእግዚአብሔር በረከት ይሞላ፣ ኪሳቸው በእግዚአብሔር በረከት ይሞላ፣ አካውንታቸው በእግዚአብሔር በረከት ይሞላ፣ ቤታቸው በእግዚአብሔር በረከት ይሞላ፣ ትዳራቸው በእግዚአብሔር በረከት ይሞላ፣ ጤናቸው በእግዚአብሔር በረከት ይሞላ፣ ስራቸው በእግዚአብሔር በረከት ይሞላ። በኢየሱስ ስም ኑሯቸው በእግዚአብሔር በረከት ይሞላ። ይሄ በረከት ወደ ቤታቸው እንደ ወንዝ ይፍሰስ። በኢየሱስ ስም የማያቋርጥ ፍሰት ወደ ሕይወታቸው እንዲመጣ ነው ጸልያለሁ። የበረከት ፍሰት፣ የሰማይ በረከት፣ የሰማይ ክንውን፣ የሰማይ ባለጠግነት በኢየሱስ ስም ወደ ቤታቸው በኃይል ይለቀቅ። ሲጠብቁት የነበረው የሰው በረከት ነው። እነሱ ሲጠብቁት ሲናፍቁት ከሆነ ሰው የሆነን ነገር እየጠበቁ ነው። ነገር ግን አንተ ለሚጠብቁት ሰዎች እግዚአብሔር ሆይ አቅጣጫቸውን ቀይረ በራስ በረከት፣ በራስ ክንውን፣ በራስ ጉብኝት እንድታስደንቃቸው እኔ ዛሬ ጸልያለሁ። ማዳን ያገኛቸው፣ በበረከት ንካቸው፣ የሕይወት ለውጥ ይሁንላቸው፣ መከናወን ይሁንላቸው። በጌታ በኢየሱስ ስም ብዬ ባረኳቸው። በጌታ በኢየሱስ ስም መባረክን ባረኳቸው። እጅ በላያቸው ላይ ይዘርጋ። ቤታቸው በኃይል ይነካ። ስራቸው በኃይል ይነካ። እግዚአብሔር ሆይ በነገር ሁሉ እግዚአብሔር ሆይ እንድትነካቸው፣ እንድትዳስሳቸው፣ እንድትለውጣቸው በጌታ በኢየሱስ ስም ጸልያለሁ። መንገዳቸው ይቀየር፣ ስራቸው ይቀየር፣ ታሪካቸው ይቀየር፣ ሕይወታቸው ይቀየር፣ ማንነታቸው ይቀየር። የሕይወት ለውጥ ይሁንላቸው፣ የታሪክ ለውጥ ይሁንላቸው በጌታ በኢየሱስ ስም። ከዚህ በኋላ ተሸነፍን የሚል ወሬ አንሰማም። ተሸንፈናል፣ ወድቀናል፣ ፌል አድርገናል የሚባልን ወሬ ከዚህ በኋላ በኢየሱስ ስም አንሰማም። ለምን? እግዚአብሔር መባረክን ባረከኝ፣ ታሪኬን ቀየረው፣ ቤቴን ለወጠው የሚልን ወሬ ብቻ ማውራት ይሆንላችኋል። መልካም ሆኖላችኋል። በነገር ሁሉ መከናወን ሆኖላችኋል። እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ሞላባችሁ። ይሄ ጸጋ በላያችሁ ላይ ፈሷል። እግዚአብሔር ባርኳችኋል። በእውነት ማረፍ ሆኖላችኋል። በእውነት ከዚህ ሰዓት ጀምሮ ከእግዚአብሔር በረከት የተነሳ መረጋጋት፣ መጽናናት፣ እርፍ ማለት ሆኖላችኋል። ጌታ ልዑል እግዚአብሔር ሆይ ስምንን ለዘላለም እንቀድሰዋለን፣ እናመሰግናለን። ክብር ላንተ ይሁን። እናመሰግናለን፣ እናከብርሃለን። ስለሰማን ክብር ምስጋና ላንተ ይሁን። አብራችሁኝ ይህንን ጸሎት ስትጸልዩ የነበራችሁ የተወደዳችሁ ቅዱሳን እግዚአብሔር አምላክ ዘላለማችሁን ይባርክ። ጸጋና ሰላም ከእናንተ ጋር ይሁን። ሻሎም